የሃይማኖት ተቋማት የመንግስትን የደህንነት ስራ እየሰሩ መሆናቸው የዘጠኝ ፓርቲዎች ትብብር ለህዳር 27 አዳር ሰልፍ ያቀረበው ጥሪ እንዲሁም አቶ ኃይለማርያም ደሳለኝ የጀርመን ጉብኝት የዕለቱ አበይት የዜና ርዕሳን ናቸው። ጤና ይስጥልኝ ተመልካቾቻችን፣ አድማጮቻችን፣ ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው ነኝ። በአዲስ አበባ ሰባቱም የሃይማኖት ተቋማት ለመንግስት የደህንነት ስራ እንደሚሰሩ ታወቀ። የፌደራል መንግስቱ የ2006 የጸጥታ አጠባበቅ ግምገማ በሚደረግበት ስብሰባ ላይ እንደተገለጸው በአዲስ አበባ ሰባቱም የሃይማኖት ተቋማት ከመንግስት የጸጥታ ኃይሎች ጋር በጋራ በመቀናጀት የደህንነት ስራ እየሰሩ ነው። አጠቃላይ ውይይቱን በተመለከተ ለኢሳት የደረሰው ምስጢራዊ የድምፅ መረጃ እንደሚያስረዳው በአዲስ አበባ በተቋቋመ መዋቅር ውስጥ የሃይማኖት ተቋማት ተወካዮች የሚገኙበት ሲሆን መንግስት መኪና፣ ኮምፒውተር፣ ጽህፈት ቤትና ሌሎችንም ቁሳቁሶች ሰጥቷቸው ከመንግስት ጋር በመሆን ጸጥታውን ለመከላከል እየሰሩ መሆኑን የአዲስ አበባ የጸጥታ ዘርፍ ኃላፊው በጉባኤው ላይ ተናግረዋል። ሌላው በሃይማኖት ተቋማት በእኛ ሰባቱ ሃይማኖት ተቋማት ላይ የተሰሩ ስራዎች በተመለከተ ሰባቱ የሃይማኖት ተቋማት ጋር ከወረዳ እስከ ከተማ ድረስ መዋቅር አለ። ወረዳ ላይ አላቸው፣ ክፍለ ከተማ ላይ አላቸው፣ ከተማ ላይ አላቸው። ከተማ ላይ እዚህ አካባቢ ያለው ምንም ችግር የለውም ብገልጸውም በደንብ ይደገፋል። መኪና ጭምር ተሰጥቷቸዋል። ኮምፒውተር ምን አላቸው። ጽህፈት ቤት ኃላፊ አላቸው። በአግባቡ ከኛ ጋር ይገመግማሉ። እንደ ህዝብ ክንፍ ማለት ነው። በማናት እቅዶቻችን ከነሱ ጋር እንገመግማለን፣ እናስተቻለን። ሪፖርታችን ከነሱ ጋር እንገመግማለን፣ እናስተቻለን። እነሱ የራሳቸውን ድርሻ ከዚህ ስራ ወስደው ሰርተው ሪፖርት ያደርጋል፣ በሲስተም ውስጥ ገብቶ ማለት ነው። ይሄ ጥሩ ነው ብለን ነው የምናስበው በዚህ በኩል ያለው ነገር። ሌላው ማነው ክፍለ ከተማ ላይ ጽህፈት ቤት የማግኘቱ ነገር ኦልሬዲ 7 ክፍለ ከተማው ጽህፈት ቤት አግኝቷል። 3ቱ ጋር ይቀራል። እሱ ጋር ያለው ነገር ተደራጅተው ነው። ጥሩ ነገር ምንድነው? አንድ ክፍለ ከተማ ምሳሌ ለማግኘት አራዳ ክፍለ ከተማ የሃይማኖት ተቋማት ዋና አስተባባሪ የነበረው ኦርቶዶክስ ነውና እሱ ይቀየራል። እሱ ሲቀየር 6ቶቹ ተሰብስበው ጥሩ ጀምሮ ተቀየረልን ብለው እኛ ጋር መጡ። ከንቲባ ጽህፈት ቤት ሄዱ። አዲስ አበባ አገረ ስብከት ድረስ ሄዱ። ከዚህ በፊት የነበረው የላላ የነበረው ግንኙነታችን በጣም የጠበቀ አንዱ ለአንዱ በጋራ ተጠናክረን እንውጣ ከማለት አንፃር ቱዛት ኤክስተንት ተደራጅተው መሄድ ጀምሯልና ህገ መንግስቱ መንግስትና ሃይማኖት የተለያዩ መሆናቸውን ቢደነግግም የመንግስት ባለስልጣናት በሚስጥር በሚያደርጉት ስብሰባ የሃይማኖት ተቋማት የመንግስትን የደህንነት ስራ እንደሚሰሩ መግለጻቸውን ከዚህ ቀደም ኢሳት በሰነድ አስደግፎ ማቅረቡ ይታወሳል። በዚህ ስብሰባ ላይ የኦሮሚያ የጸጥታ ዘርፍ ኃላፊ በክልሉ የሚታየውን የዋቄ ፈታ እምነት ለማዳከም እንቅስቃሴ መጀመራቸውን ተናግረዋል። ባለስልጣኑ ለተሰብሳቢ ሲናገሩ ኦነግ በዋቄ ፈታዎች መጠቀም ይፈልጋል። የዋቄ ፈታ ድርጅት ተወካዮች ስትራቴጂን ለመፈተሽ በስውርም በግልጽም ሰዎችን አሰማርቷል። እነሱ በሚያቀርቡት ሪፖርት ላይ ተነስተን እርምጃ እንወስዳለን ብለዋል። ይሄ አመለካከት ከባህል ጋር ነው የሚያዘው። ኢንዲጂነስ እምነት ነው የህዝቡ የሚል ነገር አለ። የኦሮሞ ህዝብ ስነሳ ዋቄ ፈታ ነው። እነዚህ እስልምናም ክርስትናም የመጡት ከሱ በኋላ ነው እየተቀየረ የመጣው የሚል ነገር አላቸውና ኢንዲጂነስ እምነት ነን የሚል አቋም አላቸው። እስካሁን በውል የሚታወቁት ከፍትህ ሚኒስቴር ፍቃድ የወሰዱት ወደ 4 ናቸው። የቆዩ ወደ 4 አለ የሚታወቁ። አንድ በእነዚሁ ኃይላት አማካይነት ግሩፕ እየፈጠረ በየዞኑ ተበጣጥሶ ያለ ስራ አለ። ስትይዛቸው ያን ፍቃድ ያሳያል። ፍቃድ አለን፣ ህጋዊ እምነት ነን፣ እምነታችንን እያራመድን ነው ባዮች ናቸው። በዋነኛነት በእነሱ ላይ እየሰራ ያለው አሁን ኦነግ ነው። ኦነግ እነሱን መጠቀም ፈልጋል። ክፍተት አለው። እምነትን ሽፋን በማድረግ እየገባ የማተራመስ ስራ ለመስራት ፈልጋል። በተለይ ወጣቶች ላይ የኦነግ ሴል የነበሩ ከኦነግ ጋር ንክኪ የነበራቸው ሰዎች እዛ ውስጥ በእምነት ምክንያት ተሰባስበው አጀንዳቸውን ለውይይት የሚያበቁበት ቀዳዳ የመፈለጊያ ሲስተም ናት እየታየች ያለች። እሷ ደግሞ በተለይ አሁን ጎልታ የምትታየው ቅድም በገለጽኩት መንገድ በምስራቅ ሸዋ፣ በምዕራብ ሸዋና
እነዚህ ሴንተር ዞኖች ላይ በነዛ ላይ የተወሰነ እንትን አላቸው። ምን ያክል መሄድ ይችላሉ? ምንድነው የሚሰሩት? ስትራቴጂያቸው ምንድነው? የት ድረስ መሄድ ይችላሉ የሚለውን ነገር ለመፈተሽ አንድ ሁለት ግሩፕ አሰማርተናል። በስውርም በግልጽም የነሱን አቅም የሚፈትሽ ከዛ ሪፖርት ተነስተን የሆነ ነገር ዲዛይን አድርገን ልንሰራ የምንችልበትን ሁኔታ ለማመቻቸት ማለት ነው። የአዲስ አበባው ተወካይ ከአክራሪነት አንጻር ህዝቡን በአራት ደረጃ በመክፈል ማሰልጠናቸውን የተናገሩት ሲሆን ከዲ ወደ ሲ 52 ሰዎች፣ ከቢ ወደ ሲ 4486 ሰዎች፣ ከቢ ወደ ኤ 7980 ሰዎች መለወጣቸውን ተናግረዋል። ሰዎቹ ተለወጡ የተባሉትም ቀድሞ ሲከተሉት የነበረውን የሃይማኖት አስተሳሰብ በመተዋቸው ነው። 133743 የህብረተሰብ ክፍል አጠቃላይ በጸረ አክራሪነት ትግሉ ላይ የተሳተፈና የተፈረጀ ነበር የነበረው። በዚህም ከኤ እስከ ዲ ድረስ ይህን ኃይል የመፈረጅ ስራ ተሰርቷል። በዚህ መሰረት በኤ ደረጃ የተፈረጁ 48855፣ በቢ ደረጃ የተፈረጁ 75930፣ በሲ ደረጃ የተፈረጁ 8093፣ በዲ ደረጃ የተፈረጁ 865 ናቸው። ይሄ ፍረጃ ከተደረገ በኋላ ህብረተሰቡ አሁንም ማህበረሰብ አቀፍ ጸጥታ የጸረ አክራሪነት ንቅናቄው ህብረተሰቡ ጋር ስለሆነ መንደርና ቀጠና ጋር ስለሆነ ቅድም ባስቀመጥኳቸው አደረጃጀቶች መሰረት ህብረተሰቡ ይሄን ኃይል የማስተካከል በተለይ ደግሞ ሲና ዲ ላይ ያለውን ኃይል የማስተካከል ስራ እርስ በርስ በመገማገም ተሰርቷል። በዚህ መሰረት ከዲ ወደ ሲ የተሻገረ 52 ሰው፣ ከሲ ወደ ቢ የተሻገረ 4440 ሰው፣ ከዲ ወደ ቢ የተሻገረ 17 ሰው፣ ከቢ ወደ ኤ የተሻገረ 7986 ሰው ሲሆን በአጠቃላይ ሽግሽግ የተደረገው 12490 ሰው መጀመሪያ ከነበሩባቸው አቋሞች የማስተካከል ራሳቸውን አይተው የማረም ስራ በህብረተሰቡ ሙሉ ተሳትፎ ተሰርቷል። ለዩኒቨርሲቲ ተማሪዎች በተሰጡት ስልጠናዎች ላይ ተገኝቼ ታዝቤያለሁ ያሉ ሌላ የፌደራል መንግስት ባለስልጣን ደግሞ ከአዲስ አበባ የሚወጡ የዩኒቨርሲቲ ተማሪዎች የሚጠይቋቸው ጥያቄዎች ፈታኞች መሆናቸውን ገልጸው መንግስት በእነሱ ላይ ትኩረት አድርጎ ሊሰራ እንደሚገባ መክረዋል። እኔ ዘንድሮ በነበሩ የዩኒቨርሲቲ ተማሪዎች ስልጠና ላይ ሶስቱን ዙሮች ተሳትፌያለሁና ከአዲስ አበባ የሚመጡ ልጆች የሚያነሷቸው ጥያቄ ሁሌም ሀርድ ናቸው። ከአዲስ አበባ የሚመጡ ልጆች የሚያነሷቸው ጥያቄዎች መንግስት በሃይማኖት ጣልቃ ገብተዋል። አፋር ሄደውም እነሱ ነበር በኃይለኛ ሁኔታ የሚከራከሩ። አፋር ዩኒቨርሲቲ ሄደን ራሱ ሰመራ እና ለይቶ በደንብ አድርጎ የመስራት ስራ ምን ያክል በተሳካ መንገድ ተሰራ የሚል አሁን ኮማንደር ሲያነሳ ከዲ ወደ ሲ ከሲ ወደ ቢ ከቢ ወደ ኤ እንደዚህ ሽግግር እንዳለ ሽግሽግ ሲጠቅስ ነበርና እነሱ ምን በሚል መልክ ነው እየገለጹ አዎ እዚህ ነበርኩና አሁን ማረጋገጥ የቻሉት ማለት ክሊርሊ ማህበረሰቡ ፊት ላይ ቆሞ እኔ እንደዚህ ነበርኩ እንደዚህ ችግር ነበረብኝ ተብሎ ሰውም አውቆት ከዛ ችግር መውጣቱን ተረጋግጦ ነው እንዲህ አይነት ሽግሽግ የተፈጠረው። አንዱ እሱ ነው እና በተሟላ አቅም ተገብተዋል ወይ የተወሰኑ አካላት እንትን በርደን ብቻ እንዳይሆን ስጋት ስላለኝ ነው። ለምሳሌ ፍትህና ጸጥታ አካላት የአዲስ አበባ መስተዳድር እዛ ስልጠና ስናነሳ መዋቅሩ ራሱ ሲያነሳቸው የነበረ ጥያቄዎች በጣም የሚገርሙ ናቸው። መዋቅሩ ራሱ መንግስት ጣልቃ እየገባ አይደለም ወይ የሚል መዋቅሩ ካነሳ ጥሩ፣ ያው ኮንፊዥኑ መስተካከል አለበት። ግን ያ መዋቅር ማጥራት ስራ ሰራ ነው ወይ?